Baker team move in. Please. I have a cat! ፊልሙ የሚጀምረው በሞንታና ግዛት ውስጥ በሚገኝ ቢግ ሆርን ሪጅ በተባለ ስፍራ ነው። ኤለን ኮል የተባለች ንቅናቄ የበዛባትና በዕድሜ የገፋች ግልፈተኛ አሮጊት በአንድ ፋርማሲ ውስጥ መድኃኒቷን ካሳደሰች በኋላ በአቅራቢያው ከሚገኝ ሱቅ 2 ሳጥን ቢራ ትገዛለች። በዚያው አካባቢ የአካባቢው ሸሪፍ ዊንስተን አቢጌል ኮክራን የተባለች ወጣት ከተመሳሳይ ሱቅ ውስጥ ጥቂት የቾኮሌት ባሮችና የደረቀ ሥጋ ሰርቃ ስትወጣ ይይዛታል። በቅርቡ በስካር የተነሳ አባቷ ስለሞተባትና አሁን ምንም ቤተሰብ ስለሌላት አቢጌል ከተማዋን ሙሉ በሙሉ ጥላ ለመውጣት አቅዳለች። ምንም ገንዘብና የምትሄድበት ቦታ ስለሌላት ይህንን ምግብ የሰረቀችው ለመንገድ ስንቅ እንዲሆናት ነበር። ሸሪፍ ዊንስተን ግን በቁጥጥር ስር ከማዋል ይልቅ አዝኖላት በምክርና በማስጠንቀቂያ ይለቃታል። በመቀጠልም ምክትሉ ሄንሪ ዳር እስከ ከተማዋ ወሰን ድረስ በመኪና እንዲያደርሳት ያዘዋል። በመንገድ ላይ ሄንሪ ጨዋታ ለመጀመር ቢሞክርም አቢጌል ግን ፈቃደኛ አልሆነችም ነበር። በመጨረሻም በአንድ የነዳጅ ማደያ አጠገብ ያወርዳታል። በነዳጅ ማደያው ውስጥ ካይልና ድዌይን የተባሉ 2 ወንዶች አቢጌል መኪና ለመሳፈር ስትሞክር ያስተውሏታል። ወደ እሷ ቀርበው አንድ ቦታ ሊያደርሷት ጥያቄ ቢያቀርቡላትም አቢጌል ግን ፈቃደኛ አልሆነችም። ወንዶቹ ግን ጥያቄያቸውን ደጋግመው በመጠየቅ ሊያስጨንቋት ይሞክራሉ። በአቅራቢያው የነበረችው አሮጊቷ ኤለን ይህንን ሁኔታ ተመልክታ በመሃል ትገባለች። ለአቢጌል መኪናዋ ውስጥ እንድትሳፈር ዕድል ትሰጣታለች። አቢጌል በሐሳቡ ብትስማማም ካይልና ድዌይን ግን ሊያስቆሟቸው ይሞክራሉ። ኤለን ግን ባልተጠበቀ ቅልጥፍናና ቀላል በሆነ መንገድ ሁለቱንም ወንዶች መሬት ላይ ትዘራቸዋለች። አቢጌል አሮጊቷ ሴት ልታደርገው በቻለችው ነገር በጣም ደንግጣ ታመሰግናታለች። በመንገድ ላይ እያሉ ኤለን አቢጌል ወደ ሜክሲኮ ለመሄድ እየሞከረች እንደሆነ ትረዳለች። አቢጌል ሁልጊዜ ማቹ ፒቹ ማየት እንደምትፈልግ ትናገራለች። ኤለን ግን ማቹ ፒቹ የሚገኘው በፔሩ እንጂ በሜክሲኮ እንዳልሆነ ታርማታለች። ኤለን አቢጌልን በሃይዌው ላይ ዝም ብላ ከመጣል ይልቅ በአንድ የግንባታ ቦታ አቅራቢያ ወደሚገኘው የራሷ እርሻ ይዛ ትሄዳለች። ኤለን ስላዘነችላት አቢጌል ቢያንስ ሆዷን ጠግቦና ጥሩ እንቅልፍ ተኝታ መሄድ እንዳለባት ትነግራታለች። አቢጌል መጀመሪያ ላይ አመንትታ የነበረ ቢሆንም በመጨረሻ ግን ትስማማለች። በዚያኑ ምሽት ከራት በኋላ ሁለቱ ሴቶች በጣም ሞቅ ያለ ጨዋታ ያደርጋሉ። ኤለን የአቢጌል አባት የኤለን ባል ከሞተ በኋላ ቤት ውስጥ ይረዳት እንደነበር ትነግራታለች። አቢጌልም አባቷ በከፍተኛ ሁኔታ መጠጣት የጀመረው የዲዩክ የግንባታ ሰራተኞች ግድብ ለመስራት ወደ ከተማ ከመጡ በኋላ እንደሆነ ታስረዳታለች። አባቷ በአቅራቢያው ያለውን ወንዝ በጣም ይወደው ስለነበር ግንባታው ወንዙን ሲያጠፋው ልቡ ተሰብሮ ነበር። በኋላም በዚያው ግድብ ላይ ተጋጭቶ በውሃ ውስጥ ሰጥሞ ሞተ። አቢጌል በከተማዋ ሰልችቷት ዓለምን መዞር ትፈልጋለች። ኤለን ግን ጉዞ አእምሮን እንደሚያሰፋ ነገር ግን ተመልሶ የሚመጣበት ቤት መኖሩ አስፈላጊ እንደሆነ በቀስታ ትነግራታለች። የአንድ ሰው መገኛ ቦታ ትልቅ ትርጉም እንዳለው ታስታውሳታለች። ጨዋታውን ቀለል ለማድረግ ኤለን አሁን ሁለታችንም ወላጅ አልባ ነን በማለት ትቀልዳለች። ሁለቱም አብረው ይስቃሉ። በሁለቱ መካከል የነበረው ሐዘንም ለጥቂት ቅጽበት ቀለል ይላል። በማግስቱ ሪቻርድ ዲዩክ የተባለ ባለሀብትና የመሬት አልሚ ከቀኝ እጁ ሚች ክሌ ጋር በቅንጦት መኪና ወደ ኤለን እርሻ ይመጣል። ሲደርሱም ዲዩክ ኤለን መሬቷን እንድትሸጥለት ግፊት ያደርግባታል። ይህ ቦታ ለአዲሱ የሪዞርት ፕሮጀክቱ ፍጹም ቦታ እንደሆነ ይነግራታል። ዲዩክ ለኤለን በጣም ከፍተኛ መጠን ያለው ገንዘብ ያቀርብላታል። በተጨማሪም ከዲዩክ ይዞታዎች መካከል የፈለገችውን ቦታ መምረጥ እንደምትችልና የዕድሜ ልክ የቪአይፒ አባል እንደምታደርጋት ቃል ይገባላታል። ኤለን ግን በቁርጠኝነት ፈቃደኛ አልሆንም ትላለች። ዲዩክ ይበልጥ ሊገፋፋት ቢሞክርም ኤለን ግን እሷ በሕይወት እስካለች ድረስ እርሻዋ በማንኛውም ዋጋ የማይሸጥ መሆኑን በግልጽ ትነግረዋለች። በከፍተኛ ንዴት ዲዩክ ወደ መኪናው ይመለሳል። መኪናው ውስጥ እንደገባም ሚችን ኤለን በማንኛውም መንገድ ከመሬቱ ላይ እንዲያስወግዳት ያዘዋል። በዚያኑ ምሽት ኤለን ለአቢጌል መንገድ እንዲሆናት ቦርሳዋን በስንቅ በምስጢር ትሞላላታለች። ሌላው ቀርቶ ራሷን እንድትጠብቅበት የአደን ቢላዋ ትሰጣታለች። ኤለን ለአቢጌል ብልህ እንድትሆንና ራሷን እንድትጠብቅ ትነግራታለች። አቢጌል በነገሩ ተነክታ ታመሰግናታለች። ነገር ግን በዚያው ምሽት ለዲዩክ የሚሰሩት ካይልና ድዌይን በምስጢር ወደ ኤለን ቤት ይሰብራሉ። እቅዳቸው ኤለን ላይ ጉዳት አድርሰው ነገሩ እንዳደጋ እንዲመስል ማድረግ ነበር። ድዌይን ደረጃውን ማበላሸት ሲጀምር ኤለን በድምፁ ምክንያት ትቀሰቅሳለች። በድርጊቱ ላይ ያለ ይዛው ጥቃት ትሰነዝራለች። በዕድሜዋ ትልቅ ብትሆንም ኤለን ሰውየውን ደብድባ በኦክስጅን ታንኳዋ በመምታት ራሱን እንዲስት ታደርገዋለች። ይህ በእንዲህ እንዳለ አቢጌል በእውከቱ ምክንያት ከእንቅልፏ ነቅታ ከካይል ጋር ትጋፈጣለች። እሱም በቤቱ ውስጥ ያሳድዳታል።
በትግሉ መሃል አቢጌል በአንድ ሳጥን ውስጥ ጠመንጃ በድንገት አግኝታ ካይልን በትከሻው ላይ ትመታዋለች። ካይል በድንጋጤና በቁስሉ ምክንያት ሮጦ ሲያመልጥ፣ አቢጌል ግን ባደረገችው ነገር ደንግጣ ትቆማለች። ኤለን በሰላማዊ መንገድ ታረጋጋታለች። ጥፋቱን እሷ ራሷ እንደምትወስድ በመንገር ምንም እንዳትናገር ትነግራታለች። ካይል ወዲያውኑ የሆነውን ነገር ለሚች ሪፖርት ያደርጋል። ሚችም ካይልና ድዌይን አንድ ላይ ሆነው አንዲትን አሮጊት ሴት ማሸነፍ ባለመቻላቸው በጥቅሉ በጣም ተበሳጭቶ ነበር። በማግስቱ ጠዋት ፖሊሶች ወደ ኤለን ቤት መጥተው ድዌይንን በቁጥጥር ስር ያውሉታል። ነገር ግን ሸሪፍ ዊንስተን ትኩረቱን በቤቱ ስብራት ላይ ከማድረግ ይልቅ ኤለን በነዳጅ ማደያው ላይ ከወንዶቹ ጋር ስላደረገችው ጸብ ማንሳት ይጀምራል። በመቀጠልም ፖሊሶቹ በኤለን በረት ውስጥ 12 የካናቢስ ተክሎችን ያገኛሉ። ኤለን ተክሎቹ ለራሷ የግል ጥቅም ብቻ እንደሆኑ ብታስረዳም፣ ዊንስተን ግን በሞንታና ግዛት ከ4 ተክል በላይ መያዝ ሕገወጥ መሆኑንና ዕፅ የማሰራጨት ወንጀል ተብሎ ሊያስቀጣ እንደሚችል ይነግራታል። ሁለት ጭንብል የለበሱ ወንዶች እኩለ ሌሊት ላይ ወደ ኤለን ቤት ሰብረው ገብተው ሳለ ምንም የማይታወቅ ሁኔታ ኤለን ራሷ በቁጥጥር ስር ትውላለች። ምክትል ሸሪፉ ሄንሪ በትዕዛዙ ላይ ምቾት እንዳልተሰማው በግልጽ ቢያሳይም የዊንስተንን ትዕዛዝ በመከተል ኤለንን ያስራታል። ኤለን ተይዛ ስትሄድ አቢጌል በራሷ በእርሻው ላይ ትቀራለች። ቤቱ ውስጥ ብቻዋን ስትሆን ከመሬት በታች ካለው ክፍል ስር የተደበቀ ሌላ ምስጢራዊ ክፍል ታገኛለች። በውስጡም በርካታ ጠመንጃዎችን፣ የተለያዩ ፓስፖርቶችንና ኤለን ወታደራዊ ልብስ ለብሳ የተነሳቻቸውን የድሮ ፎቶግራፎች ታገኛለች። አቢጌል ኤለን ወታደር ወይም ከዚያ በላይ በጣም አደገኛ ሴት ልትሆን እንደምትችል ትረዳለች። በፖሊስ ጣቢያው ውስጥ አንዱ ፖሊስ በኤለን እጅ ላይ ያለውን ኃይለኛ የነብር ንቅሳት አይቶ ያደንቃል። እንዲያውም ለማነጻጸር የራሱን የቴይለር ስዊፍት ንቅሳት ያሳያታል። በአቅራቢያው የነበረው ድዌይን የኤለንን ቤት እንደሚያጠፋው ሲዝት፣ ኤለን ግን የተሰበረውን አፍንጫውን እያየች ታፌዝበታለች። ድዌይን ወዲያውኑ በዋስትና ሲፈታ፣ ኤለን ግን በእስር ቤት ውስጥ ትቀራለች። ኤለን ሸሪፍ ዊንስተን ቤቷን እንዲጠብቅላት ትጠይቀዋለች። የቤቱንም ስብራት ከባለ ሀብቱ ዲዩክ ጋር ታያይዘዋለች። ዊንስተን ግን ሐሳቧን ያጣጥልባታል። ኤለን ለዲዩክ እንደሚሰራ ትከሷለች። ቤቷን በአግባቡ የመጠበቅ ፍላጎት እንዳለው ለመጨረሻ ጊዜ ትጠይቀዋለች። ዊንስተን ግን በቀዝቃዛ ሁኔታ የለኝም ይላታል። ከጥቂት ጊዜ በኋላ ካይልና ድዌይን የነዳጅ ፌርሙሶችን ሲይዙ ይታያሉ። ይህም የኤለንን ቤት ለማቃጠል ማቀዳቸውን በግልጽ ያሳያል። በፖሊስ ጣቢያው ውስጥ ሄንሪ ስለ ኤለን መጨነቅ ይጀምራል። አዝኖላት የኦክስጅን ታንኳዋን ይዞ ወደ እስር ቤቱ ክፍል ሲሄድ ኤለን መሬት ላይ ወድቃ ያገኛታል። ሊረዳት በፍጥነት ወደ ውስጥ ቢገባም ኤለን ግን ታታልለዋለች። መሳሪያውን ቀምታ እሱኑ እስር ቤቱ ውስጥ ትቆልፍበታለች። ወደ መውጫው ስትሄድ ኤለን የሌላኛውን ፖሊስ ጣት ይዛ ትጠመዝማለች። አንዲት ሴት ፖሊስ በኤሌክትሪክ መሳሪያ ልትመታት ስትሞክር ኤለን መሳሪያውን ገልብጣ በሁለቱም ፖሊሶች ላይ በመጠቀም መሬት ላይ ትጥላቸዋለች። ከጣቢያው ካመለከተች በኋላ ኤለን በፍጥነት ወደ ቤቷ ትሮጣለች። ቤት እንደደረሰች ለአቢጌል የመኪናውን ቁልፍ ሰጥታ ፖሊሶች ከመምጣታቸው በፊት እንድትጠፋ ትነግራታለች። እሷ ደህና እንደምትሆን ብትነግራትም አቢጌል ግን ጥላው ለመሄድ ፈቃደኛ አትሆንም። ብዙም ሳይቆይ ፖሊሶቹ በውጭ በኩል ይደርሳሉ። ኤለን በቤቷ በረንዳ ላይ በሰላም ትጠብቃቸዋለች። ሸሪፍ ዊንስተን ወደ እሷ ቀርቦ መሳሪያውን ቢቀስርባትም ኤለን ግን በቀላሉ መሳሪያውን ቀምታ መሬት ላይ ትዘረዋለች። ይህም ሌሎቹን ፖሊሶች በከፍተኛ ሁኔታ ያስደነግጣል። በነገሩ የተዋረደው ዊንስተን ወታደሮቹ ትላልቅ መሳሪያዎችን እንዲያወጡ ያዛል። ሄንሪ ሁኔታውን ለማረጋጋት በመሞከር አቢጌል አሁንም ቤት ውስጥ ስላለች ነገሩን ይበልጥ እንዳያባብሰው ያስጠነቅቀዋል። እሷ በውጊያው መሃል እንድትጎዳ አይፈልግም። ሄንሪ መሳሪያ ሳይዝ ወደ ቤት ውስጥ በመግባት አቢጌል ወደ ውጭ እንድትወጣ ለማሳመን ይሞክራል። ነገር ግን አቢጌል ፖሊሶቹ ኤለን ላይ ጉዳት ሊያደርሱ ይችላሉ በሚል ፍርሃት እምቢ ትላለች። ሄንሪ በአንዲት አሮጊት ሴት ላይ ጉዳት እንደማያደርሱ ቃል ይገባላታል። በዚህ ጊዜ አቢጌል ያገኘችውን ነገር ለሄንሪ ታሳየዋለች። ድሮ አባቷ እብድ ይመስላት እንደነበር፣ አሁን ግን እርግጠኛ እንዳልሆነች ትነግረዋለች። ለሄንሪ አንድ ካርታ ታሳየዋለች። ከሌሎች እርሻዎች ጋር የተያያዙ ተከታታይ እንግዳ የሆኑ አደጋዎችንም ትጠቁመዋለች። አንደኛው እርሻ ሙሉ በሙሉ የሰደድ እሳት እንደሆነ ተደርጎ ተቃጥሏል። ሌላኛው ደግሞ በአካባቢው ባልተለመደ በሽታ ከብቶቹን በሙሉ አጥቷል። ከዚያ በኋላ የዚያ እርሻ ባለቤት ራሱን አጥፍቷል። መጀመሪያ ላይ ሄንሪ ይህ ሁሉ ዝም ብሎ አጋጣሚ ይመስለው ነበር። ነገር ግን አቢጌል ነገሩን ይበልጥ ያብራራችለት ሲሄድ እሱም ነገሩ ሁሉ የተበላሸ መሆኑን መረዳት ይጀምራል። አቢጌል ሁልጊዜም በግድቡ ላይ የአባቷን አስከሬን ያገኘው ፖሊስ ሄንሪ እንደሆነ ታምን ነበር። ነገር ግን ሄንሪ እሱ ወደ ስፍራው መጀመሪያ የደረሰ ፖሊስ ብቻ እንደሆነና አስከሬኑን መጀመሪያ ያገኙት የዲዩክ ሰዎች እንደነበሩ ያስረዳታል። ያኔ ነው እንግዲህ አቢጌልና ሄንሪ የአባቷን ገዳዮች የዲዩክ ሰዎች ሊሆኑ እንደሚችሉ መጠርጠር የጀመሩት። ብዙም ሳይቆይ ሚች ከታጠቁ ሰዎቹ ጋር ይደርሳል።
አቢጌል አሁንም ቤት ውስጥ እንዳለች የሚያውቀው ሸሪፍ ዊንስተን እሷም ከቤት ለማስወጣት ተጨማሪ ጊዜ እንዲሰጠው ሚችን ይጠይቃል። ሚች 3 ደቂቃ ብቻ ይሰጠዋል። ዊንስተን በሬዲዮ ሄንሪን አግኝቶ አቢጌልን ይዞ እንዲወጣ ያዘዋል። ሄንሪ ግን ትዕዛዙን አሻፈረኝ በማለት የዲዩክ ሰዎች እዚያ ምን እንደሚሰሩ ጥያቄ ያነሳል። ዊንስተን በከበደ ልብ ለሚች ወደ ውስጥ እንዲገቡ ምልክት ይሰጣል። ሄንሪ አሁንም የሆነ ስህተት ያለ ይመስል ዊንስተን ጥሩ ሰው እንደሆነ ሊያምን ይፈልጋል። አቢጌል ግን ዊንስተን ሁላቸውንም ጥላ ለአደጋ አጋልጦ እንዳሰጣቸውና ሊገድላቸው እንደፈቀደ ታምናለች። ኤለን ግን በዚህ ሰዓት ሄንሪን እንደ ጋሬጣ ስላየችው ያለምንም ማስጠንቀቂያ በዱላ መትታ ራሱን እንዲስት ታደርገዋለች። ፎቅ ላይ ሊተውት ስለማይችሉ ኤለንና አቢጌል እየጎተቱ ከመሬት በታች ወዳለው ምስጢራዊ ክፍል ይወስዱታል። በውጊያው መሃል እንዳይሞትም እዚያ ያስሩታል። ለራሳቸው ደህንነት ሲሉ ኤለን አቢጌልንና ሄንሪን በዚያ ምስጢራዊ ክፍል ውስጥ ቆልፋባቸዋለች። በዚህ መሃል ተጨማሪ የሚች ሰዎች በውጭ በኩል ይደርሳሉ። እነዚህ ሰዎች ተራ ወሮ በላ ሳይሆኑ በልዩ ሁኔታ የሰለጠኑ ቅጥር ነፍሰ ገዳዮች ነበሩ። ጥቃት ለመሰንዘር ሲዘጋጁ ኤለን በቤቱ ውስጥ የተለያዩ ወጥመዶችን ማዘጋጀት ትጀምራለች። በተመሳሳይ ሰዓት ፖሊሶች የኤለንን የኋላ ታሪክ መመርመር ይጀምራሉ። መጀመሪያ ላይ ያገኙት መረጃ እሷ በ1999 ወደዚህ ከተማ እንደመጣች ብቻ ነበር። ከዚያ በፊት የነበራት ሕይወት ጨለማ ነበር። ነገር ግን በእጇ ላይ ያለውን የነብር ንቅሳት ፎቶ ወደ ኤፍቢአይ ሲልኩ እውነተኛው ምስጢር ይወጣል። ኤለን በትውልድ ሩሲያዊት ስትሆን ሰይፍና ጋሻ በሚል ቅጽል ስም የምትታወቅ የቀድሞ የኬጂቢ ወኪል ነበረች። ይህ ማለት ኤለን መዋጋት ብቻ ሳይሆን ሰዎችን በባለሙያ ደረጃ የመግደል ከፍተኛ ብቃት አላት ማለት ነው። ቅጥር ነፍሰ ገዳዮቹ በቤቱ ጀርባ በኩል ሲጠጉ ድዌይን ኤለን መለማመጃ ያደረገቻቸውን ኢላማዎች ያያል። እያንዳንዱ ጥይት ያረፈው ልክ መሃል ላይ ነበር። ወደ ምን አይነት አደጋ እየገቡ እንደሆነ የተረዳው ድዌይን በከፍተኛ ሁኔታ መሸበር ይጀምራል። ሰዎቹ መኪናቸውን በቀጥታ ወደ ቤቱ አጋጭተው ለመግባት ሲሞክሩ ኤለን ሳይጠጉ በፊት የመኪናውን ጎማ በጥይት ታፈነዳዋለች። በቤቱ ጀርባ በኩል የገቡት ነፍሰ ገዳዮች በኤለን ወጥመዶች አንድ በአንድ መያዝ ይጀምራሉ። ድዌይን በድንጋጤ ሌሎቹን ጥሎ ይሮጣል። ሚችና ሰዎቹ ወደ ቤቱ በዱርዬነት መተኮስ ሲጀምሩ ከፍተኛ ትርምስ ይፈጠራል። ኤለን ራሷን ለመከላከል ትገደዳለች። ይበልጥ እየተጠጉ መጥተው ካይል የፊቱን በር ሲከፍተው ሌላ ወጥመድ ፈንድቶ መሬት ላይ ይዘረዋል። ሰዎቹ በመጨረሻ ወደ ቤት ውስጥ መግባት ቢችሉም ኤለን ግን በጨለማውና በጥላው መሃል በምስጢር ትንቀሳቀስ ነበር። በዚህ መሃል አቢጌል ከምስጢራዊው ክፍል ለመውጣት ትታገላለች። አንደኛው ነፍሰ ገዳይ ድምፁን ሰምቶ በሩን ለመክፈት ይሞክራል። በተመሳሳይ ሰዓት ኤለን አጥቂዎቹን በሚያስደንቅ ጥንቃቄ አንድ ባንድ ትገላለች። አልፎ ተርፎም መሳሪያቸውን እየቀማች በራሳቸው ላይ ትጠቀምበታለች። እያንዳንዱን ኢላማ ለመምታት የምትፈልገው አንድ ጥይት ብቻ ነበር። አንድ ነፍሰ ገዳይ በሩን ሰብሮ ገብቶ መተኮስ ሲጀምር አቢጌል የሄንሪን ማሰሪያ ትፈታለች። ሄንሪ ሊከላከል ቢሞክርም አቅም ያጣና በአጥቂው ይበለጣል። አቢጌል ግን አጥቂውን በቤዝቦል ዱላ መታ ትጥለዋለች። በሌላ በኩል ግን ኤለን ከዚህ ሁሉ ከፍተኛ ፍልሚያ በኋላ መተንፈስ ያቅታታል። የኦክስጅን ታንኳዋን ለመውሰድ ስትሞክር ሚች አይቷት ይተኩስባታል። ኤለን ራሷን ለመከላከል ብትዘልም ጥይት ይመታታል። እሷም መልሳ ብትተኩስም ሚች ግን የሞተውን ሰው አስከሬን እንደ ጋሻ በመጠቀም ኤለን ጥይት እስክታልቅ ድረስ ይከላከላል። ሚች ኤለንን እያደነቀ በወጣትነትሽ ጊዜ ማሽን መሆን አለብሽ ይላታል። በመቀጠልም መሬት ላይ እየደበደበ ሊተኩስባት ይዘጋጃል። ቃታውን ከመሳቡ በፊት የመጨረሻ ፍላጎትሽ ምንድን ነው ብሎ ይጠይቃታል። ኤለን በተረጋጋ ሁኔታ ጭንቅላቴን ኢላማ አድርግ ትለዋለች። ነገር ግን ሚች ወደ ኋላ ሲዞር ሄንሪ መሳሪያውን በቀጥታ እሱ ላይ ቀስሮበት ያገኘዋል። ከጥቂት ጊዜ በኋላ ኤለን አቢጌልና ሄንሪ ሚችን አሳስረው ምርመራ ያደርጉበታል። ከዓመት ባነሰ ጊዜ ውስጥ መንግስት መሬቱን ለልማት ሊወስደው እያለ ዲዩክ አሁን ኤለን እንድትሞት ለምን እንደፈለገ ይጠይቁታል። ሚች እውነቱን ይረጫል። ዲዩክ ለአደገኛ ሰዎች በጣም ብዙ ዕዳ አለበት። እስከ ቀጣዩ ክረምት ድረስ የሪዞርት ግንባታውን ካላጠናቀቀ ሕይወቱ ያበቃል። ለዚህ ነው አሁን ኤለን ወዲያውኑ ከዚህ ቦታ እንድትጠፋ የፈለገው። ነገሮች ይበልጥ እየተበላሹ ይሄዳሉ። የኤለን የሳምባ በሽታ እየቀሰቀሰባት ስለመጣ መድኃኒቷ ያስፈልጋታል። አቢጌል ልትረዳት ስትሞክር ሳታውቀው አንድ የወይን መክፈቻ ከጠረጴዛው ላይ ጥላው ነበር። ሚች ይህንን በምስጢር አንስቶ ይደብቀዋል። አቢጌል በሌላ ክፍል ውስጥ ኤለንን እያስታመች ሳለ ሚች ሄንሪን ማሾፍና ማበሳጨት ይጀምራል። ሸሪፍ ዊንስተን ጥላው ለሞት እንደፈቀደለት ያስታውሰዋል። ሄንሪ መቆጣጠር አቅቶት በጣም ሲጠጋው ሚች በደበቀው መሳሪያ በመጠቀም ሄንሪን ይበልጠዋል። አቢጌልና ኤለን በፍጥነት ወደ ክፍሉ
ቢመለሱም ሚች ግን አስቀድሞ ቤቱን በእሳት አያይዞ ሄንሪን በምርኮኝነት ይዞት ወጥቷል። ሚች ሲሮጥ ኤለን በንዴት ብትተኩስም እሱ ግን ወደ ውጭ ማምለጥ ይሳካለታል። ሰዎቹ ቤቱን ከበው ማንም እንዳይወጣ ይተኩሳሉ። እሳቱ እየተስፋፋ ሲመጣ ኤለን፣ አቢጌልና ሄንሪ ከመሬት በታች ወዳለው ምስጢራዊ ክፍል ይመለሳሉ። ጥቂት ስንቅ ሰብስበውም በምስጢራዊ መተላለፊያ መደብደብ በኩል ያመልጣሉ። በውጭ በኩል ሚችና ሰዎቹ ሁሉም በውስጡ ተቃጥለው የሞቱ መስሏቸው ቤቱ ሲጋይ ይመለከታሉ። ሶስቱ ግን አስቀድመው አምልጠዋል። ኤለን ወደ ኋላ ዞራ የምትወደው ቤቷ ሲቃጠል ስታይ ልቧ ይሰበራል። ጠዋት ላይ የሚች ሰዎች አስከሬን ፍለጋ የተቃጠለውን ቤት ሲፈትሹ ኤለን ግን አቢጌልንና ሄንሪን በጫካው ውስጥ ወደ ተሸገችው መኪናዋ ትመራቸዋለች። ሲሄዱ ኤለን በመጨረሻ ስለ ቀድሞ ሕይወቷ መናገር ትጀምራለች። ከዚያ በፊት እውነተኛ ቤት ኖሯት እንደማያውቅ ትንሽ ልጅ እያለች ኬጂቢ ከመንገድ አንስቶ ሰዎችን እንድትገድል እንዳሰለጠናት ትናገራለች። በኋላ ግን ባሏን አግኝታ አብረው ውብ ሕይወትና እውነተኛ ቤት መስረታቸውን፣ አሁን ግን ያ ቤት መጥፋቱ ልቧን እንደሰበረው ትገልጻለች። ዲዩክን በሕግ ለመጠየቅ ማረጋገጫ እንደሚያስፈልጋቸው ያውቃሉ። አቢጌልም አባቷ ከመሞቱ በፊት አንድ ነገር አግኝቶ ሊሆን እንደሚችል ታስታውሳለች። ወደ እሱ ተሳቢ የቤት መኪና ሄደው ዕቃዎቹን ሲፈልጉ የዲዩክ ፕሮጀክት ከሌሎቹ ከጠፉት እርሻዎች ጋር የተያያዘ መሆኑን የሚያሳይ ማስረጃ ያገኛሉ። ይህ በእንዲህ እንዳለ ዲዩክ ዕዳ ካለበት የሩሲያ ማፊያ ሰዎች ስልክ ይደርሰዋል። ሰነዶቹን በግል መጥቶ እንዲፈርም ያስገድዱታል። ጫካው ውስጥ አቢጌል እውነቱን ስትረዳ በከፍተኛ ሐዘን ትሰበራለች። ያለፉትን ጥቂት ዓመታት አባቷን ስትጠላው፣ በእሱ ስታፍርበት፣ ችላ ስትለውና ልክ እንደ ሌሎቹ ሰዎች በንቀት ስታየው እንደነበረ ታስታውሳለች። አሁን ግን አባቷ ሁልጊዜም ትክክል እንደነበረ አወቀች። እሱ እብድ አልነበረም። ከሁሉም ነገር በስተጀርባ ዲዩክ ነበረበት። አሁን አቢጌልና ኤለን ላደረገው ነገር ዋጋውን እንዲከፍል ይፈልጋሉ። በተመሳሳይ ሰዓት ሄንሪ ሸሪፍ ዊንስተንን ለማየት ይሄዳል። የክልሉ ፖሊሶች ሊያስሩት በመንገድ ላይ መሆናቸውን ይነግረዋል። በዚያኑ ምሽት ዲዩክ ኤለን አሁንም በሕይወት እንዳለች ይረዳል። ከጥቂት ቅጽበቶች በኋላ መብራት ይጠፋል። በውጭ ያሉት ጠባቂዎቹም አንድ በአንድ መሞት ይጀምራሉ። ኤለን በጥላው መሃል ልክ እንደ መንፈስ ትንቀሳቀሳለች። ያለምንም ድምፅና በሚያስደንቅ ጥንቃቄ ትመታቸዋለች። ድዌይን ዲዩክን በአንድ ቁም ሳጥን ውስጥ ደብቆ መሳሪያ ይሰጠዋል። ድዌይን ራሱ እየተንቀጠቀጠ ቢሆንም ለሚመጣው ነገር ተዘጋጅቶ ይጠብቃል። በተመሳሳይ ሰዓት አቢጌል በግድቡ ላይ ፈንጂዎችን ታስቀምጣለች። እየሰራች ሳለ በድንገት ካይል ብቅ ይላል። እሱ ራሱ አባቷን የገደለው መሆኑን ይነግራታል። አቢጌልን እያጠቃ ክፉኛ ሲያሾፍባት፣ አቢጌል ግን በምስጢር ኤለን የሰጠቻትን የአደም ቢላዋ አውጥታ ሆዱ ላይ ትወጋዋለች። ለሞትም ጥላው ትሄዳለች። በዲዩክ መኖሪያ ቤት ጠባቂዎቹ በሙሉ አልቀዋል። አንድ ሰው ወደ ቁም ሳጥኑ ሲጠጋ ዲዩክ በድንጋጤ መሳሪያውን በበሩ ላይ ያርከፈክፈዋል። በመቀጠልም ኤለን በሩን ከፍታ መሳሪያዋን ትከስርበታለች። ዲዩክ ልትገድለው የመጣች መስሎት ነበር። ኤለን ግን የመጣችው ለሱ ሳይሆን ለሚች እንደሆነ ትነግረዋለች። ሚች ሲደርስ ኤለን ይህ ጉዳይ የራሷ የግል ጉዳይ መሆኑን በግልጽ ትነግረዋለች። ምክንያቱም እሱ የኖረችበትንና የወደደችውን ቤቷን አቃጥሎባታል። ኤለን የሚችን እጁ ላይ በመምታት መሳሪያውን ያስጥለዋል። ሚች እንደ ወንድ እንድትዋጋው ሲፈታተናት ኤለን ጥያቄውን ትቀበላለች። መጀመሪያ ላይ ሚች በጉልበት ሊበልጣት ቢሞክርም ኤለን ግን አንዱን አይኑን በጣቷ ትጎረጉረዋለች። እሷን በካራ ሊወጋት ሲሞክር መሳሪያውን በራሱ ላይ በመቀልበስ ትገድለዋለች። በመቀጠልም ኤለን ዲዩክን ይዛ ወደ ጫካው ትገባለች። ለአቢጌል ምልክት ስትሰጣት አቢጌል ፈንጂዎቹን አፈንድታ ግድቡን ሙሉ በሙሉ ታፈርሰዋለች። ዲዩክ ኤለን ላይ እየተሳደበ ሳለ አንደኛው የሩሲያ ማፊያ ሰው የተፈረሙትን ሰነዶች ለመውሰድ እዚያ ይደርሳል። ሰውየው ወዲያውኑ ኤለንን ለይቶ በማወቅ ትልቅ አክብሮት ያሳያታል። ኤለን በሩሲያኛ ስታነጋግረው ዲዩክ ሰውየው እሷን ሊገድላት የመጣ መስሎት በደስታ ይስቃል። ነገር ግን እውነታው ለእሱ የባሰ የከፋ ነበር። ኤለን ምን አይነት ዕጣ ፈንታ እንደሚጠብቀው በሚገባ ስለምታውቅ የሩሲያ ማፊያው ዲዩክን ይዞት እንዲሄድ ትፈቅድለታለች። ከጥቂት ጊዜ በኋላ አቢጌል ከዚያ ጭፍጨፋ በኋላ ዲዩክ አሁንም የት እንደደረሰ ሳይታወቅ እንደጠፋ የሚገልጸውን ጋዜጣ ስታነብ ትታያለች። አሁን የአካባቢው ሸሪፍ የሆነው ሄንሪ የኤለንን መድኃኒቶች ለማድረስ ይመጣል። አቢጌል ከመሄዷ በፊት እሷና ሄንሪ ሞቅ ያለ የስንብት ሰላምታ ይለዋወጣሉ። በአጠቃላይ ማጠቃለያው ላይ ኤለንና አቢጌል ከተማዋን በአንድነት ለመልቀቅ ይዘጋጃሉ። የአቢጌል አባት በነበረው ተሳቢ የቤት መኪና በመጠቀም በመጨረሻ ሁለቱም ሁልጊዜ ወደሚመኙት ማቹ ፒቹ ለመጓዝ መንገዳቸውን ይጀምራሉ። እንግዲህ የዛሬው አስደናቂ ታሪክ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት አጓጊ የፊልም ታሪኮች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። እስከ ቀጣዩ ቪዲዮ በሰላም ቆዩልኝ። ቻው።